ሰላም ጤና ይስጥልኝ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ እስኪ በትንሽ ብር እንዴት እንስራ ለምትሉ ሰዎች ነው። ባለን በትንሽ ብር በ50 በ60 እስከ 100 ማክሲመም ባለን እንዴት እንስራ ለምትሉ ሰዎች ነው የምነግራችሁ ሀሳብ አለኝ። ከዛ በፊት ግን ቪዲዮውን ሰብስክራይብ ላይክ በማድረግ ተባበሩኝ። አዳዲሶችም ካላችሁ የራሳችሁን ፔጅ ሰብስክራይብ አድርጉና እኔን አድርጌያለሁ ብላችሁ ኮሜንት ላይ ጻፉልኝ። እኔ እናንተን መልስላችኋለሁ። በዚህ እንተባበር እና በትንሽዬ ቦታ አንድ በሁለት በሆነች ቦታ ላይ ፎቅ እዚህ 1+2 or 3 በመስራት ከታች 30 እያደረጋችሁ እስከ ላይ 3 ብትሰሩ 90 ይሆንላችኋል። አይ 100 እናርግ ካላችሁ ደግሞ ትንሽ ሰፋ አድርጋችሁ ትንሽ ወደፊት አምጥታችኋት በቃ ምንም የሚከብድ ነገር የለም። 40 ማድረግ ትችላላችሁ ወይም 35 ማድረግ ትችላላችሁ። ግፋ ቢል ቢጨናነቁባችሁ ነው። ያ ደግሞ በምንድነው ስትረስ ሊፈጥር ይችላል። ጥንቃቄ ያስፈልጋል። ዶሮ በተለይ ሳሶ ዶሮች አጠቃላይ ዶሮ ስትረስ ካበሻ ውጪ ስትረስ አይችሉም። ሲጨናነቁ ታያላችሁ። ኢቭን በኩሳቸው መለየት ይችላላችሁ። በጣም ጥቁር ኩስ ካለ ስትረስ ነው። እሱን እንመጣበታለን እና ምንድነው እንደዛ ማድረግ ትችላላችሁ። መድኃኒቶችም አሉ እነ ቪታ ስትረስ አሉ። እነሱም በውሃ የተበጠበጡ በሳምንት 2 ጊዜ መስጠት ይቻላል። እና እያወጣችሁ እንደዚህ ባለች ትንሽዬ ስፔስ ላይ እያወጣችሁ እያነፈሳችሁ ተራ በተራ እያወጣችሁ እያስገባችሁ ስትረስ መቀነስ ትችላላችሁ። እና የተለያዩ ቪታሚኖች አሉ። እንደዛ ማድረግ ይቻላል። በጣም አሪፍ ነው። 100 ዶሮ ቢኖራችሁ ታርጌታችሁ 2000 አድርጋችሁ ብትሰሩ በ2000 ብር ለመሸጥ ብትሰሩ ያ ማለት ስንት ማለት ነው? 200 ሺህ ማለት ነው። በ2000 100 ዶሮ ቢኖራችሁ ከዛ የተረከባችሁትን ቢያንስ እንደየአካባቢያችሁ ይለያል። በ230 40 50 ድረስ ባለው ጫጩት መረከብ ትችላላችሁ። የስጋ ዶሮ ነው ማወራችሁ። ከዛ በእንደዛ ያደረጋችሁ መስራት ይቻላል። 200 ሺህ አሪፍ ነው የሚሆነው። ከዛ ላይ ስታቀናንሱት ያወጣችሁትን ወጪ አሪፍ ነው የሚሆነው። በ4 ወር ውስጥ የሚደርሱ ናቸው። አሪፍ አድርጋችሁ ከሰጣችኋቸው ማንንም ውድ ቢሆንባችሁም ከገበያና እናንተ እዛችሁ ቤት ውስጥ የምትሰሯቸው ናቸው። የስጋ ዶሮ እንደ አኩሪ አተር ከሌላ አኩሪ አተር ማለት የፕሮቲኖች ንጉስ ነው። ስለዚህ አኩሪ አተርን ከሌላ መኖ ጋር በመቀላቀል እሱንም የተፈጨ እንትን ነው የተቆላ ወይም ደግሞ የተቀቀለ መሆን አለበት። አለበለዚያም ገዳይ ነው። ከ35 እስከ 40% የሚሆነው ፕሮቲን አለው በ1 ግራም አኩሪ አተር ውስጥ። ስለዚህ በጣም ጥሩ ስለሆነ እሱን ከበቆሎ ከስንዴ ከተለያዩ ነገሮች ጋር እየቀላቀላችሁ በመስጠት ውጤታማ መሆን ትችላላችሁ በትንሽ ወር ውስጥ። ስለዚህ ሌላ ነገር ኤሌክትሪካል የሆነ ባጃጅ ምናምን እኔ አልመክራችሁም። አሁን ባለው እንደም ስትረስ ነው የምትሆኑት። 100% የምነግራችሁ መኪና ምናምን የሚባሉ ነገሮች አሁን ላይ ጊዜያቸው እያለፈ እየመጣ ነው። ኢትዮጵያ ውስጥ በጣም እያለፈበት የመጣ ምክንያቱም ካለው ሴፍ ስላልሆነ አካባቢው ሴፍ ስላልሆነ በቃ የስቃይ ኑሮ ነው የምትሄዱት። የተሰቃያችሁ ነው የምትሄዱት። ከመች ማንገደ ላይ ነው ሀሳብ የሚሆንባችሁ። ስለዚህ እዛችሁ ከቤተሰባችሁ ሳትርቁ ግቢ ውስጥ ወይም ደግሞ ወጣ ብላችሁም ተከራይታችሁ መስራት ይቻላል። በ500 ዶሮ በምናም ከፍ አድርጋችሁ በ1 ሚሊዮን በ1000 ዶሮ ምናም ቢሰራ በጣም ውጤታማ የሚያደርገው የስጋ ዶሮ ነው። ምክንያቱም አንድ ገቢ ስለሆነ የእንቁላል ዶሮ አሪፍ ነው፣ ግን የቀን ገቢ ስትፈልጉ ነው። እሱም ደግሞ ከ5 እስከ 6 ወር ባለው ነው ማክሲመም እንቁላል መጣል የሚጀምሩት። መኗቸው ትንሽ ካፒታል ይፈልጋል። እሱ የሴት እንቁላል ዶሮዎች እነሱ ላይ ማካተት ትችላላችሁ። ጎን ለጎን ግማሹን እንቁላል ግማሹን የስጋ ማድረግ ትችላላችሁ። የስጋ ዶሮ ግን በአንዴ ትንሽ ቶሎ ለመነሳት የአንዴ ሽያጭ ስለሆነ ሳክሰስፉል ያደርጋችኋል። እና እኔ እንደዛ ነው ማስበው። ሌላ ምንም ነገር አርጉ አልላችሁም። እንደዚህ አይነት የስጋ ዶሮዎች አሁን ለበዓል ይደርሳሉ። እነዚህ ምናልባት እግዚአብሔር ያውቃል ለበዓል ይደርሳሉ። ስለዚህ ለበዓል አወጣችኋለሁ፣ መልሼ ደግሞ ሌላ ተካባችኋለሁ። እና በጣም አሪፍ ነው። ሞክሩት። ይሄንን ሞክሩት ነው የምለው። ከተመቻችሁ የምትጠይቁትም ነገር ካለ ኮሜንት ላይ ጻፉልኝ። ፕሊዝ ሰብስክራይብ አድርጉኝ። እንዳልኳችሁ አድርጋችሁም ከሆነ አድርጌያለሁ ብላችሁ ኮሜንት ላይ ጻፉልኝ። እኔ መልሼ እናንተን አደርጋለሁ። እንደ ቻሌንጅ ነውና አዳዲሶች ካላችሁ እንደራረግ፣ እንደዚህ ሰብስክራይብ እንደራረግ። በጣም አመሰግናለሁ። ላይክ ሰብስክራይብ እንዳትረሱ። ቴንክ ዩ በጣም